ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ያለው አልሐምዱሊላህ። በዛሬው ቪዲዮ ለመስራት አስባችሁ ሀሳቡ ኑሯችሁ ነገር ግን ሰራችሁት ቪዲዮ እንዴት ነው ለተመልካች ደስ የሚልና ግልጽ በሆነ መልኩ ማስተላለፍ የምችለው ብላችሁ ቪዲዮ ቀርጻችሁ ወይም ሰርታችሁ ከጨረሳችሁ በኋላ ኤዲት ለማድረግ እንደምትቸገሩ አብዛኞቻችሁ ነግራችሁኛል። እና ምን አይነት አፕሊኬሽን ብንጠቀም ይሻላል ለምትሉት ቀላልና ግልጽ የሆነ አፕሊኬሽን በካፕከት ቪዲዮ ቀርጸን ጽሁፎችን መጨመር ስንፈልግ እንዲሁም ደግሞ ባክግራውንድ ክላሲካል ሊሆን ይችላል ሙዚቆችን ጨመር ስትፈልጉ ሪከርድ በምታደርጉበት ጊዜና የማትፈልጉት ድምጽ ሊገባ ስለሚችል ወይንም እናንተ ንግግራችሁ መግባት የለበትም ብላችሁ የምታስቡትን እንዴት ነው ቆርጠን ማውጣት የምንችለው የሚለውን በተጨማሪም ደግሞ ሪያክሽን ቪዲዮ መስራት ፈልጋችሁ ያንን ቪዲዮ ሪያክት የምታደርጉበትን ቪዲዮና እናንተ የሰራችሁትን ቪዲዮ አንድ ላይ እንዴት ነው ኤዲት የምናደርገው ብላችሁ ጥያቄ ለሆነባችሁ መልስ ይሆናል ብዬ በዛሬው ቪዲዮ እነዚህን ላሳያችሁ ይዤላችሁ መጥቻለሁ። ካፕከት ውስጥ ገብቻለሁ። ኒ ቪዲዮ ወይንም ኒ ፕሮጀክት የሚል ስልካችሁ ጋር ታገኛላችሁ። ታገባለሁኝ። አሁን ምንድነው በመጀመሪያ ላሳያችሁ የፈለኩት ለምሳሌ ይሄን ቪዲዮ እንደምታዩት መረጥኩት። ድምጽ የለውም። ድምጹን ከሌላ ማምጣት ፈለኩ። ከቲክቶክ ሊሆን ይችላል። በተለያዩ ቪዲዮዎች ማውረድ ከፈለጋችሁ ታወርዱና አንድ ላይ እንዴት እንደምናደርግ አብረና ያለን እዚህ ጋር አድ ሚል አለ። አድለዋለሁኝ። ታይዝ ቪዲዮዬ መጥቷል። አሁን ለቪዲዮአችሁ መጀመሪያ ማወቅ ያለባችሁ ለሾርት ነው እንዲሁም ረጃጅም ቪዲዮ ነው የሚለውን አስፔክት ሬሽዮ ትመርጣላችሁ። እዚህ ጋር ተደረደሩት ኤዲት የምናደርግባቸው ነው። ኦዲዮ፣ ቴክስት፣ ኢፌክት፣ ኦቨርሌይ እያለ ብዙ አይነት ታገኛላችሁና መጀመሪያ ገና ቪዲዮአችሁን ኤዲት ከማድረጋችሁ በፊት ቀድማችሁ አስፔክት ሬሽዮ የሚለውን መምረጥ አለባችሁ። አስፔክት ሬሽዮ ስትነኩት ምን ያመጣላችኋል? ቲክቶክ ነው ወይ ለዩቲዩብ ለኢንስታግራም እያለ ይቀጥላል። የምትፈልጉትን እዚህ ጋር ትመርጣላችሁ። አሁን እኔ ላሳያችሁ የፈለኩት ለቲክቶክ ወይም ደግሞ ለዩቲዩብ ሾርት ቪዲዮ ነው። 9:16 ትመርጣላችሁ። ሎንግ ቪዲዮ ከሆነ 16:9 የሚለውን ትመርጣላችሁ። ምሳሌ አሁን እናንተን ለማሳየት 9:16 የሚለውን መረጥኩ። እዚህ ጋር ራይት ምልክት አለ። ራይት ትጫናላችሁ። አስፔክት ሬሽዮአችንን መርጦልናል። ቀጣይ ስራችን ምንድነው የሚሆነው? በራሳችሁ ሪከርድ ያደረጋችሁ ድምጽ ኑሯችሁ መጨመር ከፈለጋችሁ ታች ላይ ኦዲዮ የሚል አለ። ኦዲዮ የሚለውን ነክታችሁ ሳውንድ አለ። ሳውንድን ስትነኩ ወደ ምርጫ ይወስዳችኋል። እዚህ የተደረደሩት እንደምታዩት የተለያዩ ክላሲካል ናቸው። ራሱ ካፕከት የሚሰጣችሁ ክላሲካል ነው። የምትፈልጉትን መርጣችሁ አዳምጣችሁ ማድረግ ትችላላችሁ። ወይንም ደግሞ ያዘጋጃችሁት ሪከርድ ወይም ከሌላ ያመጣችሁት ድምጽ ካለ እዚህ ፋይል ውስጥ ስትገቡ ዲቫይስ ይላችኋል። ዲቫይስ ስትነኩ እናንተ ሪከርድ ወይም ያዘጋጃችሁት ድምጽ ይመጣላችኋል። አሁን ለምሳሌ እዚህ ጋር ኢሞሽናል ባክግራውንድ የሚለው መርጬ ላሳያችሁ። ሰማችሁት? እዚህ ፕላስ ምልክት ስትጫኑ ይወስድላችኋል ወደ ውስጥ። አሁን ድምጽ ጨምሮልናል። ድምጹን ጨምረናል እና ወደፊት ስናይ ደግሞ እዚህ ጋር የድምጹ ሰጠነው ቪዲዮ እኩል መሆን አለበት። እዚህ ጋር እንደምታዩት ድምጹ በጣም አልፎ ሄዷል አይደል? እኩል እንዲሆንልን ከፈለግ ጋር በእጃችን ክሊክ እናደርግና ድምጹ ላይ ስፕሊት የሚላለ ከታች ስፕሊት የምትለው ስንጫናት ከፍልልናል። ስፕሊት በነጭ አድርጎ ከዚህ ወደዚህ ወይንስ ደግሞ ወደ ኋላ ያለውን መቁረጥላችሁ ይለናል። እኛ በልጦ የሄደውን ድምጽ ነው መቁረጥ የምንፈልገው። ስለዚህ ፊት ያለውን ክሊክ አድርገን እች ላይ አሁንም ምርጫ ስንመጣ ድሌት የሚል እናገኛለን። ድሌት የሚለውን እንጫናለን። አሁን ቆረጠልን። ስለዚህ እንደምታዩት መጨረሻ ላይ እኩል ሆኗል ማለት ነው። ልክ ድምጹም ቪዲዮውም እኩል ያልቃል። እሺ ይሄንን አሁን ኦዲዮ እንዴት እንደምጨምሩ ነው አብረን ያየነው። ነገር ግን ይሄንን ላጥፋና በሌላ ላሳያችሁ። የምጨምረው ድምጽ ከሌላ ፎቶ ምናምን ሊኖረው ይችላል። አብራችሁ እናንተ ቪዲዮ ጋር አንድ ጋር ማድረግ ከፈለጋችሁ ኦቨርሌይ የሚለው ውስጥ ትገባላችሁ። አድ ኦቨር ረጡ ይላችኋል። ያወረዳችሁትን ቪዲዮ እንዲያስመርጣችሁ ወደ ጋላሪያችሁ ውስጥ ይዟችሁ ይገባል እና ለምሳሌ ያክል የተነገረሽን በሙሉ አትመኝ ድምጹን ብቻ ወስደን እኛ ቪዲዮአችን ጋር አንድ ላይ አድርገን አይተናል። የተነገረሽን በሙሉ አትመኝ እርግቤ ግድ የለም አንዳንዴ ባብሁን እንደምታዩት ድምጹ ወስዶልናል። እዚህ ጋር ለምሳሌ ቴክስቶችን መጨመር ፈለጋችሁ
የሰውየውን ንግግር አብሮ በቴክስት እንዲጽፍልን ከፈለግ ታች ላይ እንሄድና ቴክስት የሚላለ ቴክስት የሚለውን እንመርጣለን። ከዛ አድ ቴክስት ይለናል። እዚህ እንደምታዩት አምጥቶልናል። አድ ቴክስት የምንፈልገውን ነገር እንጽፋለን። ለምሳሌ ሰውየውን ንግግር ጽሁፉም አብሮ እንዲሄድልን ከፈለግ እንጽፋለን። ከታች ላይ እንደምታያቸው ስታይል፣ ኢፌክት፣ አኒሜሽን አሉ። ጽሁፋችንን እንዴት ነው ጽሁፉን በምን አይነት ስታይል ነው የሚሉት ሁሉ አሉ። ቴምፕሌት የሚለውን ለምሳሌ መርጬ ላሳያችሁ። የተነገረሽን በሙሉ አትመኝ። ጽሁፋችንን እንደዚህ በእጃችን ይዘን የምንፈልገው ቦታ ማስቀመጥ ከፈለግ የምንፈልገው ቦታ ላይ ሲደርስ በእጃችን ያዝነው እንለቅና ከንግግሩ ጋር አብሮ ጽሁፉም እንዲሄድልን ከፈለግ እንደዚህ ያጫወት ነው ጽሁፉን የምንጽፈው። የመጀመሪያው ጽሁፍ ጽፎልኛል፣ እናዳምጥ አብረን። የተነገረሽን በሙሉ አትመኝ፣ እርግቤ ግድ የለም አንዳንዴ ሳጠር ማስረዘም ስንፈልግ እቺን ነጯን ይዘን እናጠባለን። ከዛም ቀጣይ ደግሞ የሚናገረውን ንግግር እንደዚሁ ለመጻፍ መልሰን ቴክስት ውስጥ እንገባለን። ቴክስት አድ ቴክስት ስንለው ያመጣልናል ድጋሚ። ስለዚህ ቀጣይን ጽሁፍ ጽፌዋለሁኝ። አሁንም እንደምንፈልገው አድርገን ፈልጋቸውን ቴምፕሌቶች ታች ላይ ተደረደራሉ። እርግቤ ግድ የለም አንዳንዴ ባብሁኝ እና የምትፈልጉትን እዚህ ጋር ማስተካከል ትችላላችሁ። ስታይል፣ ከለር፣ የተለያዩ ምርጫዎች አሉ። እነዚህን እየመረጣችሁ በእናንተ ኤዲት የምታደርጉበት ነው ጽሁፉ። ባጭሩ እንደዚህ ካሳያችሁ ቀጣይ የተነገረሽን በሙሉ አትመኝ፣ እርግቤ ግድ የለም አንዳንዴ ባብሁኝ። በእንደዚህ መልኩ ንግግሩን በጽሁፍ አብራችሁ መግለጽ ስትፈልጉ እንዳልኳችሁ ቴክስት ውስጥ ትገባላችሁ። አድ ቴክስት እያላችሁ ከዛ ድምጹን እያዳመጣችሁ እዚህ ጋር ኤዲት እያደረጋችሁ የምትፈልጉትን ከለር ሲጨርሱ ቀጥታ ኤክስፖርት የሚል እዚህ ታገኛላችሁ። ኤክስፖርት አድርጋችሁ ቪዲዮአችሁን ወደ ጋላሪ ይገባል። ቀጣይ የምናየው ምንድነው ሪአክሽን ቪዲዮዎችን እንዴት ነው መስራት የምንችለው ብላችሁኛል። ሪአክሽን ቪዲዮዎችን ላይ ኤዲት ስታደርጉ አሁንም መልሰን ኒው ቪዲዮ የሚለው ውስጥ እንገባለን። ኒው ቪዲዮ ውስጥ ስንገባ ለምሳሌ ለእናንተ ላሳያችሁ ብዬ ያዘጋጀሁት ቪዲዮ አለኝ። እዚህ ግን ፈልገውን ቪዲዮ እንመርጣለን። ተጥቆት ሪአክት የሚደረግበት ቪዲዮ ነው። እናንተ በሆነ ቪዲዮ ሪአክት ማድረግ ፈልጋችሁ ከላይ ወይንም ከጎን እንዲሁም ከታች በኩል የእናንተ ቪዲዮ ተቀምጦ የምትሰሩበት ሰው ደግሞ ጎን በኩል ወይንም ከታች በኩል አስቀምጣችሁ እንዴት ነው ሪአክት አድርገን መስራት የምንችለው? ይሄ ለምሳሌ ያወረድኩት ቪዲዮ ነው። እስኪ እናዳምጠው። ፈጣሪ ሆይ መሮናል፣ ደብሮናል። እኔና ጓደኛዬን ከዚህ ሀገር ዳሊተንና አሜሪካ ላይ ዳውንሎድ አድርገን እንዲደረግበት ያወረድኩት ቪዲዮ ይሄ ነው። እስኪ መጨረሻ ላይ አሁን ልክ ካፕከት የሚለውን እንዲጨምርልኝ ስላልፈለኩ ክሊክ አደርግና ስፕሊት አደርገዋለሁ። ስፕሊት የሚለውን እዚህ ጋር ስጫነው እንደምታዩት በነጭ አድርጎ ከፈለልኝ። ወደ ኋላ ያለው ነው ወይንስ ወደ ፊት ያለው ነው መጠቀም ማጥፋት የምትፈልጊው ብሎኛል። እና እኔ ይሄ ጥቁሩን ፓርት እንዲጠፋልኝ ስለፈለኩ ድሌት እለዋለሁ። ታች ሄድና እሺ ድሌት አድርጌዋለሁ። ከዛ አሁን ሪአክት የምታደርጉት የእናንተ ቪዲዮ ልክ ሰውየውን እየተመለከታችሁ ወይም በእጃችሁ እየጠቆማችሁ በሰውየው ቪዲዮ ላይ ሪአክት ማድረግ ስትፈልጉ መጀመሪያ እሱን ቪዲዮ ታዘጋጃላችሁ። ከዛ መጨመር ስትፈልጉ ኦቨርሌይ የሚል አለ። ከታች ኦቨርሌይ ውስጥ ትገባላችሁ። አድ ኦቨርሌይ ይለናል። ለምሳሌ እኔ ያዘጋጀሁት ቪዲዮ አለ እዚህ መርጣለሁኝ። እንደዚህ ክሊክ ታደርጉና አምጥቶልኛል። እነዚህ ሰዎች እዚህ ጋር ያሉ ሶስቱ በዚህ በታችኛው ቪዲዮ ነው ሪአክት እንዲያደርጉ የፈለኩ። ስለዚህ ይሄን የታችኛው ቪዲዮ ትንሽ አሳጥረዋለሁ። በጄዝና ክሊክ ካደረጋችሁበት በኋላ ትንሽ ወደታች እንዲወርድ አደርገዋለሁ ማለት ነው። ከዛ እነሱን ደግሞ ስፈልግ እነሱ ጋር በእጃችን እንደዚሁ ክሊክ ስታደርጉ የእነሱን ደግሞ በምን መልኩ ነው መስራት የምፈልጊው ይለኛል። እንደዚህ ትንሽ የተወሰነ አቀርበዋለሁኝ። በእነሱ ምሳሌ እያደረኩ ነው። ስለዚህ እናንተ ማድረግ ያለባችሁ እዚህ ጋር የእናንተን ሪአክት የምታደርጉበትን ልክ ሰውየውን እያያችሁ ሪአክት እንደምታደርጉ አድርጋችሁ መጀመሪያ ቪዲዮ ትሰራላችሁ። ከዛም ኦቨርሌይ ብላችሁ ታመጡና
እዚህ ጋር ከላይ በኩል እንደዚህ ታደርጉታላችሁ ማለት ነው። እስኪ አሁን አብረን እንየው። ፈጣሪ ሆይ መሮናል፣ ደብሮናል። እኔና ጓደኛዬን ከዚህ ሀገር ዳሊተንና አሜሪካ ላይ ዳውንሎድ አድርገን ደጉ በሰውየው ንግግር እየሳቁ ነው። ነገር ግን እዚህ ትንሽ የቀራለ እኛው ጥቁር ፓርት አለ አይደለ? ካፕ ኤዲት ሳደርግ ካፕ ከት መጨረሻ ላይ የሚያመጣው አለ። እሱን ቆርጠን ማጥፋት አለብን። ካልሆነ ቪዲዮአችን የሚስብ አይሆንም። ስለዚህ እሱን መቁረጥ ፈልግ ደግሞ እንዳልኳችሁ ካደርግና ስፕሊት የሚለውን አሁን የምመርጠው ስፕሊት የሚለውን መርጣለሁ። ከዛ ወደፊት ያለው እንዲያጠፋልኝ ከታልኩት ማለት መጨረሻ ላይ የሆነ የሚያስቅ የሆነ ቪዲዮ መጨመር ከፈለጋችሁ ክሊክ ታደርጉና ፕላስ ምልክት አለ፣ ፕላስ ትሉታላችሁ። ከዛ ፕላስ ትሉትና የምትፈልጉትን የሚያስቅ ቪዲዮ ከተለያዩ ከቲክቶክ ሊሆን ይችላል፣ ያወረዳችሁ ሊኖር ይችላል። እሱን ከጋላሪያችሁ ሲወስዳችሁ ትጨምሩታላችሁ። በዚህ መልኩ ቪዲዮአችንን ጨርሰናል። ሪያክት የምታደርጉበትን ቪዲዮ እንደዚህ አይነት መልኩ ጨርሰናል። ፈጣሪ ሆይ መሮናል፣ ደብሮናል። እኔና ጓደኛዬን ከዚህ ሀገር ዳሊተንና አሜሪካ ላይ ዳውንሎድ አድርገን እንደጠቀማችሁ ተስፋ አደርጋለሁ። አሁን ጨርሰናል። ከዛም በኋላ ማውረድ ስንፈልግ ኤክስፖርት የሚለውን ተጭነን ቪዲዮአችን ይወርድልናል ማለት ነው። እስከሚወርድ ድረስ ሌላ ማንኛውንም የስልካችንን መመለሻውንም ቢሆን መጫን የለብንም። ጠብቀዋለን። በምታዩት መልኩ ቪዲዮአችን ወርዷል። ደን እንለዋለን። እንደጠቀማችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ።